አብዛኛው ወላጅ የልጄ የካካ ከለር ተቀይሯል ችግር ይኖረው ይሆን እንዴ በማለት ይጨነቃል። ዛሬ ኖርማል የልጆች የካካ ከለር እና ሕክምና ጋር መቼ መሄድ እንዳለብን አብረን እናያለን። እንዴት ናችሁ? ዶክተር ማህደር ነኝ፣ የህፃናት ስፔሻሊስት ሐኪም በኢትኬር እናቶችና የህፃናት ሕክምና ማዕከል። የልጆች የካካ ከለር እንደ እድሜያቸው ሁኔታ እንዲሁም እንደሚመገቡት ምግብ ሊለያይ ይችላል። የመጀመሪያው 3 ቀናት ጋር ደማቅ የሆነ ጥቁር የሚሳሳብ ወፍራም ካካ ሊኖራቸው ይችላል። እንዲሁም ጡት ብቻ የሚጠቡ ህፃናት ደማቅ ቢጫ የካካ ከለር ሲኖራቸው፣ ፎርሙላ የሚጠቡ ህፃናት ደግሞ ቡናማ ቢጫ የሆነ የካካ ከለር ሊኖራቸው ይችላል። አረንጓዴ ካካ ከለር ብዙ ጊዜ የምናስተውለው አይረን ሰፕሊመንት የሚወስዱ ህፃናት ወይም ደግሞ አንዳንድ ፎርሙላዎች አይረን የሚይዙ ፎርሙላዎችን የሚወስዱ ህፃናት ጋር ሊሆን ይችላል። ኦሬንጅ ወይም ደግሞ ቡናማ የካካ ከለር ተጨማሪ ምግብ በሚጀምሩበት ጊዜ ሊከሰት ይችላል። የህክምና እርዳታ የሚያስፈልገን ደማቅ የሆነ ቀይ የካካ ከለር ሲኖራቸው፣ ይህም የታችኛው የአንጀት ክፍል ጋር መድማት ሲኖር እንዲሁም መሰንጠቅ ሲኖር፣ ኢንፌክሽን አለርጂ በሚኖርበት ጊዜ ሊከሰት ይችላል። ነገር ግን አንዳንድ ቀይ ቀለም ያላቸውን ምግቦች በመመገብ አንዳንድ መድኃኒቶችን በመውሰድ ቀይ የካካ ከለር ሊኖራቸው ይችላል። ሌላው ደግሞ ጠቆር ያለ ካካ ከለር ከመጀመሪያው 3 ቀናት ውጭ በሚከሰትበት ጊዜ ነው። ይህ የላይኛው አንጀት ክፍል ጋር መድማት ሲኖር ሊከሰት የሚችል ነው። በተጨማሪም ደግሞ ነጭ ወይም ደግሞ አሸዋማ ከለር ያለው ካካ በሚኖርበት ጊዜ ከጉበት እንዲሁም ከሐሞት ፍሰት ጋር በሚመጣ ችግር ሊሆን ስለሚችል ወደ ሕክምና ወስደን ማሳየት ይኖርብናል። አመሰግናለሁ።